ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም ነው ወይ? ባለፈው ቪዲዮ ስለ ማውዝዋሾች መጠቀም ስላሉብን ማውዝዋሾች የአፍ ድርቀት እንዳይኖር እነሱን አውርተናል። በዛሬው ቪዲዮ ደግሞ ኦሬዲ የአፍ ድርቀት ላለብን ሰዎች መጠቀም ያሉብን ነገሮች እነሱን እናወራለን። ስለዚህ ምንድነው በኪሞቴራፒ ጀርኒ ላይ የነበራችሁ ወር ደግሞ አሁንም እየሄዳችሁ ያላችሁ ባለፈው ሳምንት እንዳወራ ነው ምንድነው ለአፍ ድርቀት ወይም ደግሞ በቂ የሆነ የምራቅ ፍሎ አፍ ላይ ላለመኖር የተጋለጣችሁ ናችሁ ሞር እና ስለዚህ እና ደግሞ ብዙ ጊዜ የስኳር ህመም በሽተኞች በላይክ የሚወስዱት መድኃኒት የምትወስዱት ሰዎች ካላችሁ ያም የመድኃኒቱ አንደኛው ሳይድ ኢፌክት የሚሆነው የአፍ ድርቀትን ያስከትላል እና ስለዚህ ኦሬዲ አፍ ድርቀት ካለብን ምን ማድረግ እንችላለን? መጠቀም የምንችለው ማውዝዋሽ አለ ወይም ደግሞ አፍ መጉመጥመጫ እና ብዙ ላይክ ሪከመንድ ይደረጋል። ባዮቲን ይባላል። እሱን ፒክቸሩን እዚህ ላይ ያደርግላችኋለሁ። አማዞን ላይ ማየት ትችላላችሁ። አፎርድ ማድረግ የምትችሉ ከሆነ እሱን መግዛት ትችላላችሁ። ኢትዮጵያም ያላችሁ ሰዎች አሁን ነው እንደዚህ ብዙ የሚሰሩ ሰዎች አሉ ከአማዞን እቃ ምናምን የሚገዙና የሚያስረክቡ። ስለዚህ ከዛ መግዛት ትችላላችሁ። በዛ የምራቅ ፍሏችሁ እንዲጨምር አፋችሁ እንዳይደርቅ ማድረግ ትችላላችሁ። ሁለተኛ ደግሞ ዛይለቶል የሚባሉ ማስቲካዎች አሉ። ናን ሹገር ናቸው፣ ስኳር የለባቸውም። እነሱን ደግሞ መጠቀም ትችላላችሁ። ሳይድ ኢፌክት አለው እሱ ትንሽ ሆዳችሁን የመንፋት ነገር አለው። ግን እስናት ምንድነው አፍ ድርቀት ላይ የአፍ ድርቀት ከሚያስከትለው ጉዳት አንጻር ምንም አይደለም ማለት ኢግኖር መደረግም የሚችል ነገር ነው። ብዙ ያን ያክል ለላይፋችሁን የሚያሰጋ ነገር አይደለም። ስለዚህ እሱንም ደግሞ አስቀምጥላችኋለሁ ፒክቸሩን። ሊንክም ከፈለጋችሁ ሊንክም ደግሞ ከስራ አደርግላችኋለሁ። እነሱንም መግዛት ትችላላችሁ። ሌት ነው በደንብ ውሃ መጠጣት። አይ ኖ ላይክ ብዙ ጊዜ ውሃ ጠጡ ሲባል ስፔሻሊ ፍሌቨርድ እንትን ስለሌለው ጣዕም ስለሌለው ለአንዳንድ ሰዎች ይከብደናል፣ እኔንም ጨምሮ ማለት ነው። ስለዚህ እኔ ፐርሰናሊ እኔ የማደርገውን ነገር እነግራችኋለሁ። ለእኔ ያልሆነውን ነገር ደግሞ ለእናንተ ምንድነው ሪከመንድ አላደርግም። ስለዚህ አንዳንድ ጊዜ ላይክ ጭንቅላታችሁን ትሪክ ማድረግ አለባችሁ። እንደዛ እያታለላችሁት ካልሆነ ምንድነው ውሃ መጠጣት ላትችሉ ትችላላችሁ። ይሆናል አይደለ? ጣዕም ስለሌለው ይደብራችኋል። ሶ ምንድነው ማድረግ ውሃ ላይ አንዳንድ ጊዜ ምንድነው አናናስ ካለ አናናስ ቆርጦ መጨመር፣ ስትሮበሪ አሉ አይደለ? እንደዚህ አይነት የሆኑ ፍሩቶችን ቁርጥ አድርጎ መጨመር። እሱ ትንሽ ፍሌቨሩን ስለሚቀይረው አናናስ ስትሮበሪ ስለሚለን የሆነ ጭንቅላታችን ትሪክ ያደርገዋል። እሱን በዛ መጠቀም እንችላለን። ደግሞ ናና ኦር ሚንት መጠቀም እንችላለን። ሌላ ደግሞ ለእኔ ፐርሰናሊ እንዲሁ ዝም ብሎ ላይክ ይሄ ሩም ቴምፕሬቸር ላይ ያለ ውሃ ስጠጣ አንዳንድ ጊዜ ይከብደኛል። ግን አይስ ያለው ውሃ ኦር ደግሞ ቀዝቀዝ ያለ ውሃ ስጠጣ ሞር በቃ በደንብ ደስ ብሎኝ ይጠጣለሁ። ስለዚህ አይስ ያለው ውሃ መጠጣት ትችላላችሁ፣ ወይ ቀዝቀዝ ያለ ውሃ አድርጋችሁ መጠጣት ትችላላችሁ ማለት ነው። ስለዚህ በእንደዚህ አይነት ነገር ራሳችሁን ትሪክ እያደረጋችሁ አይምሯችሁን ትሪክ እያደረጋችሁ ውሃ መጠጣት ትችላላችሁ። ስለዚህ ማውዝዋሹን ማግኘት የማትችሉ ወይም ደግሞ ማስቲካውንም ማግኘት የማትችሉ አፎርድ ማድረግ የማትችሉ ከሆነ በውሃው መጠቀም እንችላለን። ብዙ ካሮት መብላት፣ ኩከምበር መብላት፣ እነሱም ብዙ ውስጣቸው ላይ ውሃ ስላለ ለአፍ ድርቀት ጥሩ የሆኑ መፍትሄ ናቸው ማለት ነው። ስለዚህ እነዚህን ብትከተሉ ከነዚህ ውስጥ አንዱን እንኳን በስርዓት ኮንሲስተንትሊ ብታደርጉ የአፍ ድርቀትን ሪዲዩስ ማድረግ ትችላላችሁ ማለት ነው። ቴንኪዩ። በሚቀጥለው ሳምንት ደግሞ በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሆንላችሁ።